እባክሽን እንደ መኪና ጎማም ቢሆንስ ነፍተሽ አወፍሪ። ኖ አልፈልግም። እኔን እንዲያመኝ አትፈልጊም? አዎ ሁሌ ጤነኛ እንድትሆን ነው የምፈልገው። ኧረ ሄቺክ እንደ ሎተሪ እድሌን ቀያሪ ሊሆን ነው መሰለኝ እያንቀሸቀሸ ያመጣው። ኧረ ምንም የኔ ተንቦላ ሎተሪ ተስፋዬ። ለዚህ ግድንግድ ሰውነቷ ሊውጣብህ ብትልህም እሺ ልነጠፍልሽ ልዘርጋልሽ እያልክ ብትንከባከባት ነው የሚያዋጣ። ወይ ጽግዬ ግብድነት ሲታይ እኮ እንስራ አልተሸከምሽም እንጂ ዝሆን ሎተሪ እኮ ነው የምትመስል። ተስፋ ወዬ ጽግዬ ምን ሆነክ ነው የፈዘዝከው? እንዴ ምን ላድርግ ብለሽ ነው ጽግዬ? ትኩር ብዬ ሳይሽ በአንቺ ውስጥ የእግዚአብሔር ድንቅ ስራ እያስገረመኝ እኮ ነው። እንዴት አስገረመ? እኔን እንደ ቂጣ ጥፍጥፍ አድርጎ አድርቆ ሲሰራኝ አንቺን እንደ ቦምቦሊኖ አድቦልብሎ ሰራሽ። አመሰግናለሁ። እኔ ነኝ ማመስገን ያለብኝ። የዚህን ያህል? አዋ ጽግዬ ይሄ ሰውነትሽ እኮ አግድም ቢሸነሸን አቤት ግርማ ሞገሳቸው የሚያስብሉ 8 ወጠምሻ ጎረምሶች ይወጡታል እኮ። አይ እንግዲህ በቃ። አረ ለምን ይበቃል? ሰው እኮ ችግሩ ባለው ነገር አያመሰግንም። ስጋ ምን ያደርጋል? ለምን አያደርግም? ቢያንስ መበደሪያ ይሆናል። እኔ በዚህ ሰውነቴ በዚህ ቅጥነቴ ወይ የምሞት ወይ ተነኝ የምጠፋ እየመሰላቸው አበድሩኝ ስላቸው አያበድሩኝ። ቅጥነት እኮ ውበት ነው። ቅጥነት ውበት የሚሆነው ጽግዬ ታቅዶና ታስቦ ሲመጣ ነው። ያለዚያ ችጋር ነው። ማወፈር ትፈልጋለህ? አዎ ጽግዬ እባክሽን እንደ መኪና ጎማም ቢሆንስ ነፍተሽ አወፍሪ። እሺ ችግር የለም ብዙ ቫይታሚኖች ስላሉ እገዛልሃለሁ። አዎ ጽግዬ እንደው እባክሽን በዚህ በዱብዬ ሰውነት ይይሻለሁ። አይደለም ቫይታሚን ለምን ላርጋቲን አይሆንም? ብቻ ነፍተሽ እንዳንቺ ሙሉ ሰው አድርጊ።